ይህ በሳምንት አንዴ በኦሮሚያ ሚዲያ ኔትወርክ የሚተላለፍላችሁ የፍንፍኔ ራዲዮ ስርጭት ነው። ሰላምና ጤና ባላችሁበት ይድረሳችሁ አድማጮች፣ እንደምን ሰነበታችሁ? ዛሬ ቀን ማክሰኞ ታህሳስ 26 2017 ዓ.ም። በዛሬው ፕሮግራማችን ሁለት እንግዶችን ይዘን ቀርበናል። እነሱም አቶ ሙሴ ታደሰና ወይዘሮ ማርታ ታደሰ ይባላሉ። ሁለቱም የብርጌዳር ጀነራል ታደሰ ልጆች ሲሆኑ የሚኖሩት አሜሪካን ሀገር ነው። ስለ አባታቸው ምን ትውስታ አላቸው? ጀነራል ታደሰና ጓደኞቹ ከኃይለ ሥላሴ ወታደሮች ጋር ግብ ሲያያዙ የነሱና የቀሪ ቤተሰብ ድርሻ ምን ነበር? እንዲሁም የመሳሰሉትን ጥያቄዎችን በማንሳት ከነሱ ጋር ቆይታ ያደረገው ባልደረባዬ ደራራዳዲ ነው። እንደሚቀጥለው አዘጋጅተናል፣ ተከታተሉን በማለት ከናንተ ጋር የሚቆየው ወዳ ሰባ ነኝ። ሰላም ጤና ይስጥልን የፍንፍኔ ራዲዮ አድማጮች፣ ዛሬ ሁለት እንግዳ ይዤላችሁ ቀርቤያለሁ። እንግዶቼ ራሳቸውን በማስተዋወቅ በኋላም እኔ ማስከተላቸውን ጥያቄዎች በመከተል እንግዲህ ከናንተ ጋር ይገናኛሉ። ዛሬ እንግዶቼ እስኪ ራሳችሁን አስተዋውቁ። መጀመሪያ ሴቶች ይቅደሙና ማርታ ራስሽን አስተዋውቂ። ማነሽ? የማን ልጅ ነሽ? እንደዚህ እያለ እንግዲህ ከዛ ሙሴ እንደዚህ እንቀጥላለን ማለት ነው። ኦኬ። ማርታ ታደሰ እባላለሁ። የጀነራል ታደሰ ብሩ የመጨረሻ ልጅ ነኝ። ያው እንግዲህ በቃ ከስድስት ነን የተወለድነው። ከስድስታችን እኔ መጨረሻ ነኝ። አባቴ አዳፕት ያደረገው ሌላ ልጅ አለው። እሱም ካሳ ታደሰ ይባላል። ሌላ ካሳ ታደሰ ማለት ነው። በተረፈ ሙሴ እንግዲህ ዘንዝሮ መናገር ይችላል። ጥሩ ሙሴ። እሺ፣ ሙሴ ታደሰ እባላለሁ። የጀነራል ታደሰ ብሩ ልጅ ነኝ። የጀነራል ታደሰ ብሩ 7 ልጆች አሉት። 6 ከአንድ እናት የተወለደን፣ 1 ካሳ ታደሰ አባታችን አዳፕት ያደረገው አለ። እኔ የመጨረሻው ወንድ ከማርታ ታላቅ 5ኛው ነኝ። ጥሩ። እስኪ ቅደም ተከተላቸውን ንገረን ሙሴ። ማን ነው ታላቅ? ከዛ ማን ነው የሚቀጥለው? እንደዛ። እሺ፣ መጀመሪያ ምስራቅ ታደሰ፣ ከዛ ቀጥሎ ፀሐይ ታደሰ፣ ከዛ በለጠ ታደሰ፣ ካሳ ታደሰ፣ ከዛ እኔ ማርታ ታደሰ፣ ቀጥሎ ደግሞ ወንድማችን ካሳ ታደሰ። ጥሩ። ታዲያ ብዙዎቻችሁ ውጪ ሀገር ናችሁ። አሁን ማን ነው ውጪ ሀገር ያለው? ሀገር ቤትስ ያለው ማን ነው? ፀሐይ ታደሰ፣ ፀሐይ ታደሰና ምስራቅ ታደሰ ኢትዮጵያ ውስጥ ይኖራሉ። ሌሎቻችን ያው ወንድማችን በለጠ ታደሰ በስዊድን ነው የሚኖረው። አሁን ሪታየርድ አድርጎ ወደ ኢትዮጵያ ግማሽ አመት ኢትዮጵያ ግማሽ አመት ስዊድን ይኖራል። ከዛ ቀጥሎ ያው ካሳ ታደሰ ወንድማችን የኔ ታላቅ እሱ አርፏል። ወንድማችን ካሳ ታደሰ በዋሽንግተን ዲሲ፣ ማርታ ታደሰና እኔ በዋሽንግተን አካባቢ እንኖራለን ማለት ነው። ጥሩ። ግን ትንሽ አድማጭ ኩዌሽን ሊያደርግ ሁለት ካሳ ለምን ይሄን ስም ወይስ የራስ ካሳ ኢንፍሉዌንስ ነው በዛ ዘመን? ኦኬ። እኔም ሰው ኮንፊውዝድ ይሆናል እያልኩ ልናገር ነበረ። አዳፕት የተደረገው ልጅ ካሳ ታደሰ ነው ስሙና ስሙን መቀየር ካሳ ነው። ስሙን መቀየር አላስፈለጋቸውም። ዝም ብለው በዛው በስሙ ያው በአባባ ስም እንዲጠራ ተደርጎ ከኛ ጋር አድጓል እና እኛ ቤት ውስጥ የምንለያቸው ትልቁ ካሳ እና ትንሹ ካሳ በማለት ነው ማለት ነው። ማን ነው ትልቁ ካሳ? የትኛው ነው? ትልቁ አዳፕት የተደረገው ነው። ኦኬ። ትንሹ የሙሴ ታላቅ ነው። ኦኬ። አሜዚንግ። አይ ጥሩ ነው። ግን ከነስሙ አዳፕት ስለተደረገ መቀየር አላስፈለገም በሰዓቱ ማለት ነው። አላስፈለገም። ግን ያው በታደሰ ነው የሚጠራው። ኢንትረስቲንግ። ጥሩ፣ መልካም። እንግዲህ ጥሩ ኢንትሮዳክሽን ነው። እስኪ እንግዲህ የሚቀጥለው ጥያቄ ምንድነው የሚሆነው መሰላችሁ? በንጉሱ ዘመን የከፍተኛ ባለስልጣን ልጅ መሆን ምን ይመስል ነበረ? እናንተ ጋርስ እንዴት ነበረ ልጅነታችሁን? ያውም ደግሞ የአንድ የጀነራል ልጅ መሆን
አሁን እኔ እናንተን የምጠይቀው የገበሬ ልጅ ነኝና የገበሬ ልጅ መሆን ምን ማለት ነው ብላችሁ ብትጠይቁ ይኖረው በደንብ ነበር እንትን ብለውና እናንተ ጋር ያለው ኢንቫይሮንመንት ምን ነበር ልጅነታችሁን ብትነግሩን ሙሴ ከዚህ ብትጀምር ጥሩ እሺ የሚገርም ነገር በርግጥ እኛ የጀነራል ታደሰ ብሩ ልጅ ከሌሎች ሰፊው ህዝብ የተለየ ፕሪቪሌጅ አልነበረንም በአባታችን እንድናርግ የመረጠው መንገድ ከሁሉም ህዝብ ጋራ በእኩልነት እንድንኖር የመረጠው መንገድ ነበር ለምሳሌ እኛ በቤተሰብ ደረጃ የአንድ የጀነራል ልጅ ብንሆንም ያለን የነበረው የህይወታችን በሙሉ ከሌላው ከሰፊው ህዝብ የተለየ አልነበረም ምንም ፕሪቪሌጅ አልነበረም እና ይሄን ይመስላል ምንም ብዙውን ጊዜ ሰዎች የአንድ ጀነራል ልጅ መሆን ትልቅ ፕሪቪሌጅ አለው ከዛም አንፃር ደግሞ ብዙ የሚገኙ የተለያዩ ነገሮች አሉ ግን ያ ሁሉ በእኛ ቤተሰብ ውስጥ የለም ሲምፕል ላይፍ ነበር የምንኖረው ከሌላ የተለየ በወታደር ህይወት ውስጥ ከተራ ወታደር ልጆች የተለየ ኑሮን አናውቅም አለባበሳችን ህይወታችን ሁሉ ተመሳሳይ ከሰፊው ህዝብ ጋር ተመሳሳይ ነበር ይሄ ሙሴ ይሄ አሁን ፖለቲካዊ ጎል ነው ወይስ በዛ ጊዜ የነበረው እንግዲህ ሁሉም ሰው እኩል ነው በሚለው ፖለቲካ ነው ወይስ አሁን የምናውቃቸው ጀነራሎች እኛ ያየናቸው መቼም ትምህርት ቤት መለየት አይቻልም በዩኒቨርሲቲ ያየናቸው የከፍተኛ ባለስልጣን ልጆች በመንግስት መኪና ሹፌር ተቀጥሮ ነው የሚመላለሱት በጣም ለየት ያሉ በመልክም ባለባበስም ባሉት ሁሉ ነገር የማን ልጅ እንደሆኑ ለየት ይላሉ ከኢንቫይሮንመንቱ ይለያሉ ፒክ የሚያረጋቸው የተለየ መኪና ኮዱ የመንግስት እንደዚህ አይነት ነገር አለ ትምህርት ቤት ስትመላለሱ የመንግስት መኪና መጥቶ ፒክ አረጋችሁም የግል ሾፌር አልነበራችሁም ይሄ አልነበረም እርግጥ ነው በአንድ ወቅት ለምሳሌ ያህል አባታችን በሱ ስር ወደ 16-17 የሚሆኑ የመንግስት መኪናዎች በሱ ቁጥጥር ስር ነበሩ ወደ ትምህርት ቤት ስንሄድ የሚወስዱን መኪናዎችም ነበሩ ግን አባታችን ወደ ትግሏ ከገባ በኋላ ግን ያ ሁሉ ቀረ እኛን ከፕራይቬት ስኩል አውጥቶ ከደሃው ወገን ሆናችሁ መማር አለባችሁ በማለት ያንን ፕሪቪሌጅ ከኛ ተወስዶ በመኪና ከመሄድ ይልቅ በእግራችን እንድንመላለስ ከፕራይቬት ስኩል መንግስት ትምህርት ቤት ውስጥ እንድንሳተፍ ይሄንን መርጦ አደረገ በጊዜው ትንሽ ግራ ያጋባን ነገር ነበረ በተለይ ለኔ በጣም ትንሽ ነበርኩኝ ለመጀመሪያ ጊዜ የምማርበት ትምህርት ቤት የተመዘገብነው በሙሉ ሁላችንም በመንግስት ትምህርት ቤት ውስጥ መድኃኔዓለም ትምህርት ቤት ውስጥ ነበረ ከቤታችን ምናልባት ከ3 እስከ 5 ኪሎ ሜትር ርቀት ያለው ነበረ ድሮ በመኪና የምንሄድ ሰዎች ከዛ በኋላ አሁን ከዛሬ ጀምሮ በእግራችሁ ዩኒፎርም ለብሳችሁ መሄድ አለባችሁ ተባልን ያንን በዛ ቀጠልን ነገር ግን ብዙ አልቆየም አባታችን በዛ ወቅት ከአንድ አመት ምናልባት ከአንድ አመት አካባቢ ይሆናል እሱ ታሰረ ማርታ የሚጨምረው ነገር አለ እኔና ሙሴ ስናወራ ነበር ስለ ትልልቆቹ እህቶቻችን ማለት ነው ሙሴ ያንን ክሊር አድርገህ ብትናገር ጥሩ ነው ስለ ሁለቱ ትልልቅ ልጆች ሴቶች ልጆች ስለ ፀሐይና ማን ምስራቅ ማለት ነው ሁለቱ ታላላቅ እህቶቻችን ምስራቅና ፀሐይ ወደ ሃይ ስኩል መጨረሻቸው ጊዜ ነበረ እና በመኪና ነበር ወደ ፕራይቬት ስኩል የሚመላለሱት እነሱም ከሁላችንም ጋራ ያው ዩኒፎርም አንድ ወቅት ላይ ተገዝቶላቸው እንዲሄዱ ተደረገ ግን አንድ ሳምንት ከሄዱ በኋላ እግራቸው ከጫማ ተላልጦ በቃ መሄድ ስላቃታቸው እንዲህ ብለው አንማርም መንግስት ትምህርት ቤት ብለው አቆሙ እና ከዛ በኋላ አባታችን ምናልባት ትንሽ ራራላቸው መሰለኝ
እና እነሱ ያው ፕራይቬት ስኩል ቀጠሉ። ነገር ግን ሌሎቻችን እርግጥ ማርታ በዛ ወቅት ለትምህርት አልደረሰችም። ሌሎቻችን ያው የመንግስት ትምህርት ቤት ውስጥ አቴንድ አደረግን። ጥሩ። የማርታ የልጅነት ህይወት ምን ይመስል ነበር ማርታ? እኔ እንግዲህ ይሄ ነገር ሲጀመር እኔ አባቴ ሲታሰር 5 ዓመት ልጅ ነበርኩኝ። እኔ እስከዛን ጊዜ ድረስ ግን የመጨረሻ ልጅ ነኝ። ያው የመጨረሻ ልጅ የሚያገኘውን አቴንሽን በደንብ ከአባቴ አግኝቼ ነው የነበረው። ለዛው ለተወሰነ ጊዜ አባቴ በጣም ወደዋለሁ። በጣም ያቀርበኛል። ከስራ ሲመጣ ወጪ ነው ወደሱ ጋር መሄደው። ቢናደድ ምን ቢል ሰው ሁሉ ፈርቶ ሲሸሽ እኔ ከስሩ አልጠፋም ነበር። ምክንያቱም እኔ ምንም ነገር አይለኝምና በቃ የነበረኝ ፊሊንግ እኔን ብቻ በጣም እንደው ከሁሉ ሰው በላይ እንደሚወደኝ አይነት ፊል እንዳረጋ አድርጎ ነው እንትን ያሳደገኝ በዛው ለተወሰነ እድሜ ማለት ነውና ግን ያው ብዙም ሳይቆይ እሱ በእንዲህ አይነት ነገሮች ኢንቮልቭ አድርጎ ያው ታሰረ ማለት ነው። እና በሚታሰር እዚህ ላይ መናገር የሚኖርብኝ መጥቶ ቤታችንን ሲከቡ በኃይለ ሥላሴ ጊዜ ወታደሮች ተልከው ሲከቡ አባባ በመካከላቸው አልፎ ነው የወጣው እና የሄደው። ግን 5 መኪና ወታደር ነው መጥቶ የኛን ግቢ የከበበው እና ቤታችን ላይ ሌሊቱን ግማሽ ሌሊት ሲተኩሱብን ነው ያደሩት። እና በቃ በህፃንነት በጣም የማይረሳ ነገር በሁላችንም ህይወት ውስጥ ትቶ ነው ያለፈው። እኔ ትዝ ይለኛል በቃ እራት ሁሉ መብላት ቢሉኝ እራት ምግብ የሚያሞቅና ባናና ሰጥተውኝ ሲሉኝ መብላት ሁሉ አቃተኝ ከፍርሃት የተነሳ ማለት እና የተገኘሁት እንደውም ካሳ ያገኘኝ አልጋ ስር ገብቼ ተደብቄ ነው ከመሄድበት ቦታ ጠፍቶኝ ማለት ሲተኮስ እና ያንን አይነት ነገር በህይወቴ ውስጥ አልፏል። እንግዲህ በጥቂቱ ካጀማመሩ ይሄን ይመስላል። ከልጅነትሽ ይሄን ይመስላል። ሙሴ እስኪ ያ ኢንቫይሮንመንት ምን ይመስላል? ያኔም ጀነራል ታደሰን ለመያዝ የንጉሱ ወታደሮች መጥቶ ቤት ከበቡ፣ ተኩስ ተከፈተ። እናንተ የከተማ ልጆች ናችሁ፣ ቤታችሁ ጦር ሜዳ ሆነ። ያ ስሜት በዛ ጊዜ ሆነ ምን ነበረ? ምንድነው ፊል ያደረገው? በእርግጥ ያ ሞመንት ልንረሳው የማንችለው ወቅት ነበረ። የሚገርም ነገር ቢኖር አባታችን ለአንድ ወቅት ላይ በተፈጠረው በሜጫና ሱለማ ማህበር ሰበብ ምክንያት ከስራ ሪዛይን አድርጎ ነበረ። ሪዛይን አድርጎ ቤት በተቀመጠበት ወቅት ተከቦ እንዲታሰር ትዕዛዝ ከገዢው መደብ ተተላለፈ። እንዳጋጣሚ ሆኖ በውስጥ የነበሩ ይህንን ሚኒስትር የሚያውቁ ሰዎች ጠቁመውት አባታችንን ዛሬ ማታ ልትከበብና ልትታሰር ትዕዛዝ ወጥቷል ብለው ነገሩት። በዛ ወቅት አባታችን ቤተሰቡን በሙሉ ከአዲስ አበባ አውጥቶ ወደ ገጠር ወሰደን። ከዛ በኋላ ምክንያቱም አናውቀውም፣ እኛ ልጆች ነን። በ12 o'clock አቆጣጠር በሪመምበር ላንድ ሮቨር መጥቶ ቤተሰቡን በሙሉ ከቤት ይዘው ሲሄድ ወደ ገጠር ይዘውን ሄዱ። ከዛ በማግስቱ ቤታችን ተከበበ። ግን በቤታችን ውስጥ ማንም ሰው አልነበረም። ከዛ በኋላ የእርቅ ድርድር ተደርጎ አባታችን ወደ አዲስ አበባ እንዲመለስ ተደረገ። ምንም አይነት ነገር አልተፈጠረም። አባታችን ወደ አዲስ አበባ ከተመለሰ ከአንድ ሳምንት በኋላ ከገዢው መደብ አሁንም እርቅ ተደርጎ ቤት የገባ በኋላ ከአንድ ሳምንት በኋላ ቤታችን እንደገና በሚኒስትር ተከበበ። በዛ ወቅት ሳናስበው ከምሽቱ ወደ 7 ሰዓት ተኩል ገደማ ቤታችን በብዙ ወታደሮች ማታ ተከበበ።
እሱም ባወራው ትንሽ ወደ ኋላ ልመልስና መጀመሪያ ሊያዙ ስሉ ቲንክ የሆነ ያመለጡ ጊዜ ይሄ ከተክሱ በፊት ኢንፎርሜሽን ከጓደኞቻቸው ተሰጥቷቸው እናንተ ወደ ገጠር ተወስዳችሁ ነበር። እንደው ለማስታወስ ያህል የምታስታውሰው ነገር አለ? እዛ ገጠር የት አካባቢ ነው የተወሰዳችሁ? ወይም ደግሞ በስም ደረጃ ልናስታውሳቸው የሚገቡ ስማቸው መነሳት ካለበት ማለት ነው። የተወሰድነው ወደ ወልመራ ነው። ከአዲስ አበባ ብዙም ሩቅ መንገድ አልነበረም፣ ግን ወልመራ ላይ ነበር ያለነው። ከደጃዝማች ከበደ ቤተሰቦች ጋር ነበርን ያለነው። ከበደ ህዝብነሽ ያ በዛ ወቅት አስታውሳለሁ እኛ ገጠር ውስጥ ተቀምጠን የሚካሄደው ነገር ሁሉ ግራ የሚያጋባ ነገር ነበረ። ብዙ የአባታችንን ሰፖርት የሚያደርጉ ሰዎች መሳሪያ ታጥቀው እዛ ወልመራ ላይ ነበሩ እና በዛኑ አካባቢ ደግሞ የእርቅ ድርጊት እርቅ ለማድረግ ደግሞ የሚጥሩ የቤተ ክህነት ሰዎች በዛ አካባቢ ነበሩ እና አባታችንን ከገዢው መለክ ከኃይለ ሥላሴ ጋር ለማስታረቅ የሞከሩ ሰዎች ነበሩ። በአጋጣሚ ሆነው ቀኛዝማች ደጃዝማች ከበደ ህዝብነሽና አባታችን ተስማምተው ታርቀው ወደ አዲስ አበባ ገቡ። ያንን አስታውሳለሁ። ከዛ በኋላ ወደ አዲስ አበባ በእርቅ የገባ ነው። ያው ቤተ መንግስት ሄደን የእርቅ ድርድር ተደርጎ ሁለተኛ እንደዚህ አይነት ነገር ሚስ አንደርስታንዲንግ እንደማይኖር በሰላም ሁሉን ነገር እንደሚፈታ ተደርጎ ገባን። ግን በገባን በሳምንቱ እሑድ ማታ እንደገና ቤታችን እንደገና ተከበበ። ለመጀመሪያ ጊዜ ተጠቁመን ከቤት ከወጣን በኋላ አሁን ሳናስበው አባታችንን ሳያስበው ሳይዘጋጅ ከአንድ ሳምንት በኋላ እንደገና በከፍተኛ የጦር ኃይል ቤታችን ተከበበ። እንደ ነገሩ ከሆነ በዛ ወቅት አባታችን ጋር የሚመጡ ብዙ ወገኖች ነበሩ። ሲመጡ ያው ታጥቀው ነው የሚመጡት። ብዙ ትርኢት አለ። ሁሉም ኢሞሽናሊ ሰዎች ነበሩ። መሳሪያ ታጥቀው ስለሚመጡ አባታችን ብቻውን አልነበረም። ነገር ግን ከአንድ ሳምንት በኋላ ተመልሰው ሲመጡ አባታችን ከሁለት ሰዎች ጋር ብቻ ነበረ። ወደ 2000 የሚሆን የጦር ሰራዊት ነበር ቤታችንን የከበበው። ነገር ግን በዛ 5 ሆኖ ሊይዙት አልቻሉም ነበረ። እሱ ግን ግልጽ አይደለም። ለምን እንዴት አልያዙትም? ወቃውጣ አድርጎ ሲወጡ የሚፈልጉት እሳቸውን ነው። እንዴት አመለጧቸው? ምንድነው የሆነው? ወደ 7:30 አካባቢ 3 ሰዎች ወደ ቤታችን መጡ። እነዚህ ሰዎች ተመርጠው ነው የመጡት። አንዱ በተለይ ሻምበል ለሚሳ በዳኔ የሚባሉት የአባታችን ወዳጅ ናቸው። አንተ ወዳጅ ስለሆን አንተን ምንም ነገር አያደርግህምና ሄደ ያለውን መሳሪያ በዛች ምሽት እንዲያስረክብ የሚል ከደህንነት የጻፈ ደብዳቤ ነው የመጡት። በዛ ወቅት አባታችን 2 የሚጠብቁት፣ አንድ ከክብር ዘበኛ፣ አንድ ከፈጥኖ ደራሽ ኃይል የክብር ዘበኛው ኃይለ ማርያም የሚባል፣ ሁለተኛው የፈጥኖ ደራሽ ሰራዊት የነበረ ጨመዳ የሚባል 2 ሰዎች ነበሩ ከሱ ጋር። በዛ ወቅት ማንም ሰው ቤታችን ውስጥ አልነበረም። እሑድ ማታ ነበረ። ሰውም እንግዳም አልነበረ። ከተወሰኑ 1 or 2 ሰዎች በላይ ሌላ ሰው አልነበረም። ነገር ግን እነዚህ ሰዎች ገብተው አባታችንን ያለህን መሳሪያ ሁሉ እንድታስረክብ ከደህንነት ደብዳቤ ይዘን መተናል ብለው አሉት። ነገሩ ደብዳቤውን መስጠት ብቻ ሳይሆን አባታችንን አንድ የፖሊስ ኮማንደር እንዲገድል እንዲህ ብሎ ካንገራገረ ወዲያው እንዛው እንዲገድል ተደርጎ ታዞ ነው የወጣው። በዛ ወቅት አባታችን ገቡ። ቤታችን ውስጥ የመጡት ወደ በብዙ ሺህ የሚቆጠሩ ወታደሮችን አስከትለው የመጡት ገብተው ከገቡ በኋላ ያንን ደብዳቤ ሰጡት እና ሻምበል ለሚሳ የእሱ ወዳጅ የነበሩ እና ለምንድን ነው በማታ መጣችሁ መሳሪያ የምትጠይቁኝ? ለምን ጠዋት ትመለሱና መሳሪያን አስረክባችኋለሁ እና አሁን ደብዳቤውን መድረሱን እፈርምላችኋለሁ ብሎ
ደብዳቤው ላይ ፈረመ። ከፈረመ በኋላ ሁለቱም ቆመው ሲጠብቁ ይኸው ነው፣ ከዚህ በላይ ምንም የሚጨምርላችሁ ነገር የለም፣ ስለዚህ አሁን ውጡ ከቤት አላቸው። እነሱ ከቤት ከወጡ በኋላ ወታደሮቹ ወደ ቤታችን ውስጥ መግባት ጀመሩ። እንዳልኩት በብዙ የሚቆጠሩ ወታደሮች ናቸው ግቢያችን ውስጥ የገቡት። አባታችን በጃማ ቁጭ ብሎ እሳት እየሞቀ ነበር። ከዛ በኋላ ልብሱን ለውጦ መሳሪያ ማውጣት ሲጀምር ሁለቱ የሚጠብቁት የነበረው ኃይለማርያም ጨመዳ አብረውት መጡ። ጨመዳ አስታውሳለሁ ጀነራል የኛ ነገር አብቅቷል፣ ስለዚህ ካሁን በኋላ ያለው መሳሪያ አውጡ ብሎ ተናገረ። በዛ ወቅት መሳሪያ ማውጣት ተጀመረ። አባታችንም ታጥቀው ነበረ። ከዛ በኋላ ሶስቱ ሰዎች ከተከበብን በኋላ መብራት አጥፉልኝ አለ። የውስጥ መብራት አጥፉልኝ ብሎ መብራት ማጥፋቱን አስታውሳለሁ። መብራት ከጠፋ በኋላ ከተወሰነ ደቂቃ በኋላ ወጣ። ሲወጣ ተኩስ ጀመረ። አባታችን ምንም አይነት ተኩስ የተሸከመ ነው የያዘውን መሳሪያ አልተኮሰም። ነገር ግን ወደ 6 ወይ 7 የሚሆን ቦምብ ወርውር ያለው ብሎኛል። ያም የወረወረበት ምክንያት ግቢያችን ውስጥ ወታደሮች ስለነበሩ መውጣት ስለነበረበት ያንን ቦምቦች ወደ በራፉ ላይ ሲወረውር መወርወር ነበረበትና ከወረወረ በኋላ መውጣት ቻለ። እሱም ጨመዳም ወጡ። ነገር ግን ኃይለማርያም በር ላይ ተያዘ። ከዛ በኋላ ያ ምሽት የቀለጠ ተኩስ ይካሄድ ነበረ። ከዛ በኋላ በማግስቱ ወደ አራውንድ 6 o'clock in the morning መጡ። by the way ያንለት ምሽት እህታችን ፀሐይ ታላቅ እህታችን ደውላ ለቤተ ክህነት በዛ ጊዜ አጼቴዎድሮስ ካደውላላቸው እየተኮሱብን ያሉት አንድ ነገር አድርጉ ብላ አቡነ ቴዎድሮስ ደውለው የሀገሪቷ ጳጳስ ማለት ነው። አዎ ለጃንሆይ ደውለው ተኩሱ እንዲቆም ወደ ሚድናይት አካባቢ ተኩሱ ቆመ። ከዛ በኋላ እኛም ሌሊቱን በሙሉ ጥይት ቤታችን ውስጥ እየገባ አዋራው ወደ ራችን ላይ እየተራገፈ ሳለ በጣም የሚያስፈራ ወቅት ነበረ። ጠዋት 6 o'clock in the morning ውጡ ከቤት ተባልን። ከቤት ወጣን። ከቤት ስንወጣ እነሱ ኤክስፔክት ያደረጉት አባታችን ቤት ውስጥ ያለ መስሏቸው ነበረ። ግን አባታችን ቤት ውስጥ አልነበረም። ግን በዛው አካባቢ ነበረ። ምናልባት ልጆቼን የሚጨርሱ ቤቱን በላያቸው ላይ የሚያፈርሱ ከሆነ እኔም ወደዛ ገብቼ ሞታለሁ ብሎ በዛው አካባቢ ነበረ። ሙሴ ማርታ በዛ ሰዓት በዛ በጭንቅ ሰዓት አልጋ ስር ነው የተደበቁ ብላለችና አንተስ የቱ ጋር ነው? ሌላው ቤተሰብ አካልስ የት ናችሁ የተደበቃችሁት? ከጥይቱስ እንዴት ማምለጥ ቻላችሁ? ይሄን ብትነግረን። ማርታ አልጋ ስር ነች ብዬ ነው። እርግጥ ነው። አዎ እኛ የተደበቅነው ሁላችንም በአንድ ወቅት መሬት ላይ ነበር የተኛ ነው። ምክንያቱም ተራራ ነው ጥይቶች ወደ ግቢ ውስጥ ወደ ቤታችን ውስጥ ስለሚገቡ ምናልባት ተራራሪ ጥይት እንዳያገኘን ብለን በደረታችን ነበር መሬት ላይ የተኛ ነው እና ግማሾቻችን በየመኝታ ቤቱ ሆልዌይ ላይ ሁሉም ሰው በመሬት ላይ ነበር በደረት የተኛ ነው። በዛ ወቅት አስታውሳለሁ። ይሄ ከጠቅላላ እውቀት የመጣ ነው። እንግዲህ ወታደር ልጆች ያውቃሉ አትሊስት ጥይት ከፍ ብላ እንደምትሄድ እና የተኛ ሰው ደግሞ በዛ እንደሚያመልጥ ካለው ጠቅላላ እውቀት ነው ወይስ በትዕዛዝ ተኙ ተብላችሁ እንደዚህ አሬንጅ የሚያደርጋችሁ ሰው ነበር በቤት ውስጥ? አይ ቲንክ ይመስለኛል ወይ አንድ ወይ እናታችን ትሆን ትችላለች፣ ግን አላስታውስም። ግን ማስታውሰው ሁላችንም በአንድ ላይ መሬት ላይ በደረታችን ተኝተን ነበረ። ከዛም እንደውም ከዛ ሌላ ማስታውሰው ፀሐይ ነበረች። ፀሐይ ወደ ሳሎን ቤት ውስጥ ሆና ስልክ ትደውል ነበረ እና ስልክ እየደወለች እያለች እሷ ብቻ ነበረች እዛ ውስጥ የነበረችው። ሌሎቻችን ሆልዌይ ላይ በደረት ተኝተን ያው እሷ እንደውም ብዙ ጥይት ሳሎን ቤት ውስጥ ስለተተኮሰ እንደውም ብዙ አዋራ ምናምን ጭቃ ምናምን ነገር ቤታችን የጭቃ ቤት ነው ባይዘዌ እና ጥይት መቋቋም አልችልም። ስለዚህ
ጥይት ማለት አፈረላው ላይ እንትን ይደፋ ነበር። ግን እኛ ሁላችንም መሬት ላይ ተኝተን ነበር። አባታችን በዛ ወቅት ሊያመልጣቸው ችሏል። ከዛ በኋላ ከመለጣቸው በኋላ ወደ እስከሚላይ ድረስ የሚተኮሰውን ቶክስ እዛው አካባቢ ሆኖ ዋች ያደርግ ነበር። ከዛ በኋላ ቶክሱ ከቆመ በኋላ እሱ ያንን ስፍራ ለቆ ሄደ። በማግስቱ ቤተሰቦቹ በሙሉ እንዳሉ ተሰብስበን እስር ቤት ገባል እና እሱ እስኪያዝ ድረስ እኛን እንደማያዝ አድርገው እስር ቤት ውስጥ አስቀመጡን። ይሄን የማስታውሰው። በዛ እድሜ ታስራችኋል ማለት ነው እናንተ? እርግጥ ነው። አዎ ታስረን ነበረ። የመታሰር ብቻ ሳይሆን የታሰርንበት ሁኔታ በጣም አሰቃቂ የሆነ ነገር ነበር። ለምሳሌ የታሰርንበት አካባቢ 6ኛ ፖሊስ ጣቢያ ውስጥ ነበረ። አንድ ነገር ከውስጥ ካሜራ የማይጠፋው ነገር ቢኖር በኩር ላይ ትልቅ ሰው እንደ ህፃን ልጅ ሲያለቅስ እንሰማ ነበረ። ቶርቸር የሚደረጉ ሰዎች በእስር ቤት ውስጥ ሲያለቅሱ፣ ትላልቅ ሰዎች ሲያለቅሱ እንሰማ ነበረ። ለምን እንደሚያለቅሱ ባይገባንም ከደረሰባቸው ድብድብ፣ ስቃይ መከራ እንደሚያለቅሱ እንሰማ ነበር። ነገር ግን ያው ወደኛ ይመጣ ይሆን ይሄ ነገር ብለን ማሰባችን አልቀረም። ህጻናቶችን ብንሆን እንቅልፋትን የምናድርበት ጊዜ ነበረ። ሌሊቱን በሙሉ ሰዎች ሲደበደቡ እስር ቤት ውስጥ እንሰማ ነበር። ያ በህይወታችን ውስጥ ትልቅ ትንትቷል ለማለት እናገራለን። ጥሩ። ያን ቀን በዚህ ሁኔታ ሲፈጸም ከመንግስት ሰራዊት ሰው እንደሞተ ይታወቃልና ይሄ ሊሆን የቻለው ከናንተም የሚተኩስ አካል ነበር ወይስ እንዴት ነው ያ ሊሆን የቻለው ከሰማችሁት ለማለት ነው? እርግጥ ነው ሊሆንም ይችላል። ምክንያቱም ያው ከአባታችን ጋር 5 ሰዎች ነበሩ። ከጨመዳ ኃይለማርያም እና የአባታችን 2 ዘመዶችና አባባም ነበረ እና እንደውም አንደኛው ከወጡ በኋላ ከግቢ ከወጡ በኋላ ነው ይሄ የሆነው። ተጨማሪ ወታደር እየመጣ ነበረ በተኩሱ መሃል ማለት ነው እና ያ አንዱ ወታደር የሞተው ሲወርድ ከእንትኑ ላይ ከመኪናው ላይ እንደወረደ የመጀመሪያው ሰው ነው ተመቶ የሞተው። ሌሎቹ የሞቱት ግቢ ውስጥ ይመስለኛል እና የማጥይት እንዳላቸው እርግጠኛ አይደለሁም። ኃይለማርያም ተያዘ የመጨረሻው ገደሉት ወይስ ምን ሆነ? ኃይለማርያም ታሰረ። ኃይለማርያም ከታስሮ ቆይቶ ያው ለፍርድ ቀረበ። አባታችን ከተወሰነ ጊዜ በኋላ ከታሰረ በኋላ ኃይለማርያም ያው እሱም ተፈርዶበት እስር ቤት ገባ። ጨመዳ ግን ያው ሲወጡ ከአባታችን ጋር ስለተለያዩ ጨመዳ ወደ ባሌ በመሄድ እስከ ኃይለ ሥላሴ መንግስት እስኪወድቅ ድረስ ጫካ ነበረ። ከዛ በኋላ ወደ አዲስ አበባ ተመለሰ። ጨመዳ አልተኮሰም ያን ቀን? ያልከኝ ጨመዳ አልተኮሰባቸውም ወይ? የሆነ ኢንተርቪው ላይ ጨመዳ ፈጀህን እንዳሉት ያነበብኩ መሰለኝ። ወይ አልተኮሰም ወይ ቦምብ አልወረወረም ይሁን ጨመዳ ያን ቀን? አዎ ቦምብ የወረወረ አባታችን ነው። ለምሳሌ እንደነገረን ከሆነ ያው ወደ 2000 የሚሆን ጦር ቤታችን ውስጥ ነበረ። ግቢያችንም ሰፋ ያለ ወደ 3000 ካሬ ሜትር ቢሆንም በሜዳችን ላይ ብዙ የተኙ ወታደሮች ነበሩ። ነገር ግን መውጫው አንድ በር ብቻ ነበረ። ያ በር ላይ ወደ 5-6 የሚሆን ቦምብ አባታችን ወርውሯል። ያ ማንንም ሰው አልጎዳም። ነገር ግን ግራ ጋብቷቸዋል ወይ አደናቅፏቸዋል ወታደሮቹን። ከዛ በመካከላቸው አልፎ ነው የወጣው። ቦምብ ተወረወረበት ሰዓት ወታደር ወደ መሬት የሚተኛው እና በዛ ወቅት ውስጥ ነው እንደዛ አድርጎ አባታችን መውጣት የቻለው። ምንም አይነት መንገድ ሊወጣ በማይችልበት መንገድ ውስጥ ነው የወጣው። እንደውም በአንድ ወቅት ላይ አባታችን አውቃችሁ የለቀቃችሁ ተብለው የፈጥኖ ደራሽ ሰራዊት ተወንጅለው ነበረ። ምንም አይነት መንገድ አንድ ሰው በመካከላቸው አልፎ ሊወጣ የሚችልበት መንገድ አልነበረም።
ጭሱ ከቨር ሊሰጣቸው ይችላል የቦምቡ ጭስ ማለት ነው አዎ ልክ ነው ያ ሊሆን ይችላል ግዜትና ግዞት ላይ ታነብ በዚህን ቀን ካሳ ትልቁ ለጳጳሱ ደውሎ ነበረ የሚባል አንብቤያለሁ ይሄ ነገር የምታውቁት ነገር አለ ለጳጳሱ የደወለችው እህታችን ፀሐይ ታደሰ ነች ምክንያቱም አንድ ሳምንት በፊት አባታችን በጳጳሱ በሌሎችም ቤተ ክህነት ሰዎች በግርማዊ ጃንሆይም ልጅ ለተናኘ ወርቅ እርቅ ተደርጎ ነበረ አባታችን እና ግርማዊ ጃንሆይ እርቅ አድርገው ነበረ የእርቅ ካደረጉ በኋላ ሁለተኛ ባንተ ላይ ምንም ነገር አላደረግም ብለው ምለውለት ተገዝተውለት በጳጳሱ ፊት ነው ወደ አዲስ አበባ የተመለሰው ግን በተመለሰ በአንድ ሳምንት ውስጥ ጊዜ ውስጥ ነው ይሄ ሀፕን ያደረገው ሁለተኛው የቤት ክበራ ማለት ነው ያ ጥሩ ማርታ ረሳንሽና አንቺ ቀጥይ እስኪ ኦኬ እኔ እንግዲህ ነገርኩ ማስታወስ የሌለብኝን አንዳንድ ነገሮች አስታውሳለሁ በጣም አሁን ሳስበው ይገርመኛል ሰዎች ሲመጡ እኔ ከአባቴ ስር ነበርኩኝ ቁጭ ብዬ ነበር ሰዎች መጥተው አናግረውት ምን እንዳወሩ አላውቅም ሳቲሞ ቃል አባባ ቢጃማ ነው የለበሰው ሰዎቹ ሲወጡ ፀሐይ ልትሸኛቸው ትወጣለች ይሄንን ከሷ ነው የሰማሁትን ነው መናገር ፀሐይ ሰዎቹ ልትሸኝ ስትወጣ ወደ ውጪ ወክ ልታረጋቸው ስትወጣ ወታደሮች እየወረዱ ወደ ግቢ ውስጥ ሲገቡ ታያለች ከዛ መታ መካከል ላይ እንደዚህ ሳሎን ቤት ውስጥ ቆማ አባባ ቤታችን ተከቧል ስትለው አባባ ተቀመጠበት ይነሳል ከዛ በኋላ ቤቱ ቀውጢ ነው የሚሆነው የነበረው የአባቴ ዘመዶች አሉ የአጎቱ ልጆች ኃይሌ ነገው የሚባለው ጋሽ አረጋ ነገው እዛ ቤት ውስጥ ነበሩ እትዬ አበባ አክስታችን ራሷ እዛ ቤት ውስጥ ነበረች እና ይሄን ሲሰማ እንደውም ኃይሌ ነገው ጠመንጃ ያቀባብልና በኦሮምኛ ነው የሚናገሩ ላይ ጋሼ ምናምን ብሎ በቃ ታክሱን ትልል ሲል አባባ መጥቶ በቃ ያመናጭቀውና መድመንቱን ይወስዳል ጠመንጃውን ይወስዳል ልጆችን ልታስፈጭ ነው ምናምን ብሎ ይቆጣዋል ከዛ በኋላ ሰው ሁሉ ጥይት ይፈልጋል ጠመንጃ ይፈልጋል የምትጠየቀው ፀሐይ ነች ለአንዱ ጠመንጃ ትሰጣለች ለአንዱ ቦምብ ትሰጣለች አባባ ልብሱን አመጣች ልብሱ ለበሰ እሱ መሳሪያ ሰጠችው ጥይት ሰጠችው ጨመዳ ነበረ እንዳለው ያኛውን ሰውዬ አላስታውስም ጨመዳንም አላስታውስም ለነገሩ ሲነገር ስለሰማው ይሄ ሁሉ ሆኖ እንዳለው እሱ መብራቱ ይጥፋ ተባለና መብራቱ ሲጠፋ ሁላችን ቆመዋል ልጆቹ እንደዚህ በቃ ክው ብለን ቆመናል ምን እንደሆነ የሚካሄደው ነገር አናውቅ እና መብራቱ ጠፍቶ እሱ በሩን ከፍቶ በኋለኛው በር ሲወጣ አንድ ጥይት ተተኮሰ አሁን ያ ጥይት ጨመዳ ይሁን የተተኮሰው እንግዲህ አባባል ተኮስኩም ካለ አይ ቲንክ ጨመዳ ወይም ያኛው ሰውዬ ነው የሚመስለኝ እሱ አንድ ጥይት ሲተኮስ ወታደሮቹንም መሬት አሲዟቸው እንደው እኛ መሬት ይዘናል በቃ ቤት ውስጥ ያለው ሰው በሙሉ ተበትኖ ያኔ ነው በየቦታው ሄደን አልጋ ስር የገባነው የተደበቅነው ልጆቹ ጨለማ ውስጥ ምናምን የሆነው ያኔ ነው አንድ ጥይት አባባ ግን ካለፈ በኋላ ሲናገር ቦምቡ እንግዲህ ከተጣለም በኋላ ኮዳቸውን ተጠቅሜ ነው ሰምቻቸው ኮዳቸውን ተጠቅሜ ነው የወጣሁት አለ ማነህ አንተ ሲሉት የነሱን የሚጠቀሙበትን ኮድ ተናግሮ ነው ያሳለፉት እዚህ ነብርነኝ ነው ያሉት አሉ እቺን ሰው ነው የነገራቸው ከየት እንዴት አዶን ነው እንግዲህ እሱ ሰምቷቸው ይሁን እዛ ላይ እንትን ሲሉ ወይንም ይሄንን ወታደር ስለሆነ አይ ቲንክ ሂ አንደርስታንድ እንደዛ አድርጎ ነው የወጣው ከቤት የወጣው ማለት ነው ከዛ በኋላ ያው ለሊቱ እንዳለ ሲተኮስ ለሊቱ እንኳን አይደለም ግን አብዛኛው ለሊቱ ሲተኮስ በናደረ ፀሐይ ብቻ ነበረች እኔ አላየኋትም በበኩሌ እኔ አልጋ ስር ነበርኩ ግን ፀሐይ ብቻ ነበረች ሳሎን ቤት ውስጥ ቁጭ ብላ ስልክ የምትደውል ነበር በቃ እንደውም ጥይቱ ግድግዳውን መጥቶ እሷ ፊት ነው መጥቶ አፈሩ የተበተነው በሳሎን በኩልና በቃ ስትዋት ነው እንትን ያለው የተለያዩ ሰዎች ጋር ትደውል ነበር በቃ ቁጭ ብላ ስልክ ነበር የምትደውለው መጨረሻ ላይ በጊዜው የነበሩትን የኦርቶዶክስ ፓትሪያርክ የነበሩትን አቡነ ቴዎፍሎስን አግኝታ አባባ የለም እኛን ግን ሊጨርሱን ነው ምናምን ስትላቸው አስደውለው ጃንሆይ ጋር ደውለው እሱ የለም ልጆቹ ሊፈጁ ነው ምናምን ተብሎ
ቆመ ማለት ነው። ሲቆም ያው ኮሪደር ላይ ፍራሽ ወርዶ የአዲስ አበባ ቅዝቃዜው ራሱ እንደው አሁን ራሱ ይሰማኛል። መሬት ላይ ነው ከዚህና ከዚህ ክፍል ስላለ ማለት ነው። መሬት ላይ ጥይት እንኳን ቢተኮስ ብሎ መካከሉ ላይ ፍራሽ ወርዶ እዛ ላይ ተነጥፎ ነው የተኛ ነው። ለሊት ግን ጠዋት በቃ በሩን በጣም መተው ልጆች አውጡ እያሉ ሲናገሩ ያንን አስታውሳለሁና ጠዋት ስንወጣ ጫማ እንኳን የሰጠኝ ሰው የለም። በባዶ እግሬ ነው የወጣሁት እና በጣም የሚበርድ ብርድ ነበር። አስወጥተው አስፋልቱ ላይ ነው ያቆሙን መንገድ ላይ ማለት ነው። እነሱ ገብተው ፈትሸው ምን ብለው ሲያጡት ተመልሰን ወደ ቤት ገባን። ከዛ በኋላ እቃ ፓክ ማድረግ ጀመርን። በቃ ልንታሰር ስለሆነ የሚወስደን መኪና መጥቷል። እቃችንን ፓክ አደረግንና ከዛ ሄደን 6ኛ ፖሊስ ጣቢያ ፎቅ ነገር ነበረው። እዛ ፎቅ ላይ ነው የተቀመጥነው የታሰርነው። ከዛ መውረድ አንችልም እኛ። እኔ እንደውም kind of fun ነገር ለኔ ምንም ብዙ እንትኑ አልታየኝምና እዛ ባንኮኒ ነገር አለው። ባንኮኒ ላይ ወጥተን ነው የምንቀመጠው። መሬት ላይ እንደዚህ አንጥፈን እዛ ካርታ እንጫወታለን ላለን እና አባባት አለመኖሩ በስተቀር ሌላ ምንም ክፋት ነገር እንደውም ያለው አይመስለኝም ነበር። በስ ፈን ነገር ሁላችንም አንድ ላይ ተሰብስበን ስላለን ማለት ነውና ከ15 ቀን በኋላ ነው እሱ ሲያዝ እኛ ወደ ቤታችን ተመልሰን የገባነው እና እንደዚህ ሙዚ ያለፋቸውን አንዳንድ ነገሮች ለማስተካከል ጨርሻለሁ። በህይወት ዘመናችሁ እኛ ያሳዙት የሆነ የውቃቢ ቤት ሰውዬ አይታችሁ ወይ ሰምታችሁ አጋጥሟችሁ ያውቃል? እነዛ ሰዎች አክቹዋሊ ማታውን በተናገረችው ላይ መጨመር የምፈልገው በዛ ቤታችን በተከበበ ወቅት እና ያንን ከደህንነት የተላከው ደብዳቤ ይዘው የመጡት አንድ የአባታችን ወዳጅ የነበሩ በዛ ሰዓት ምናልባት ሻለቃ ለምሳ በዳኔ የሚባሉ የፈጥኖ ደራሽ አዛዥ ነበሩ። ምናልባት እርግጠኛም ባልሆን አይ ዶንት ኖ፣ ግን አባታችን በገቡ በዛ ያንን ደብዳቤ ይዘው በገቡ ሰዓት አባታችን ሲስሙ በጆሮው ያንን ኮድ ተናግረው ይሆናል ተብለው ራሳቸው ተወንጅለው ነበረ። ያ ኮድ በኦንሊ ዌይ አባታችን የሚያውቀው እሳቸው ካልተናገሩ ሊያውቅ አይችልም። ግን የተለያየ ኮድ ነው በየሚሽን የሚሰጠው ኮድ። ያም እና እሳቸው ያችን አጋጣሚ አባታችንን ስለሚወዱ ስለሚያከብሩት ምናልባት በዛ ሰዓት ያንን ኮድ ተናግረው ይሆናል ብለን እናስባለን። ግን ከእሳቸውም አባታችንን የሰማነው ነገር የለም። ይህንን በሷ በተናገረችው ላይ መጨመር ፈልጋለሁ። ጀነራል የተያዙት የሆነ ውቃቢ ቤት ነውና እኛ ሰውዬ ለኃይለ ሥላሴ ኢንፎርሜሽን በመላክ ነው እንትን ያሳዟቸው። እኚህን ሰውዬ ከዛ በኋላ በወጣትነት ዘመናችሁ ሙሴ አይተው ወይ ደግሞ አጋጥሞ ያውቃል? አላውቅም፣ ግን የሰማሁት ነገር አለ፣ የተረዳሁት ነገር አለ። እርግጠኛም አይደለሁም። ግን አባታችን ከቤት ከወጣ በኋላ እኚህ ባለውቃቢ ሰውዬ የምጫና ስለማ ማህበር አባል ናቸው እና ወደ እሳቸው ቤት ሄዶ ከእሳቸው ጋር ስለሚያውቃቸው እሳቸው ጋር አርፎ ነበረ። ከዛ በኋላ እዛ ሆኖ ለሌሎቹ ለምጫና ስለማ አባሎች እዛ መሆኑን ደብዳቤ ጽፎ ለእሳቸው እንዲያከፋፍሉለት ሰጥቷቸው ነበረ። አንደኛ እንደሚባለው ከሆነ ያንን ደብዳቤ ወስዶ ወደ አዲስ አበባ የሄደ ያለበትን ስፍራ ከዛም የሚያስፈልገውን እርዳታ እንዲልኩለት ከሌሎቹ አባሎቹ የጫና ስለማ ማህበር አባሎች ጋራ ኮንታክት አድርገው እርዳታ እንዲያደርጉለት ነው የላከው። ያንን ደብዳቤ ይዞ ሄዶ ያን ለሰዎቹ ከተሰራጨ በኋላ ያ ስፍራ ምናልባት
እንደሚመስለን ያንን መልእክት ይዞ የሄደው ሰውዬ ሲመለስ በደህንነት ሰዎች ክትትል አንዳንድ ኢንፎርሜሽን ዝም ብሎ ከመጠጥ ቤት ውስጥ ገብቶ የተናገራቸውን ነገሮች በመከታተል ምክንያቱም አባታችን ያለበትን ስፍራ ያውቃሉ። ፒንፖይንት አድርገው የት ቤት እንደኖረ ባያውቁም ብዙ በእግር ስለሆነ የወጣው ሩቆም እንዳልሄደ ያውቃሉ። ነገር ግን ያንን ያ ሰውዬ ከሰጣቸው ኢንፎርሜሽን በዛ ተመርተው ነው የመጡት ይባላል። ሌላው ደግሞ ሰውየው ለመንግስት እዛ ስፍራ እርሱ ቤት መኖሩን አስተላልፈው እዛ መጥተው እንዲያስሩት ነው የተደረገው ይባላል። እነዚህ ሁለቱም አነጋጋሪ እንትኖች ናቸው። ስለዚህ እርግጠኛውን ማወቅ አንችልም። ነገር ግን በአንድ ወቅት ላይ አባታችን ተኝቶ ሳለ በመንገድ ላይ ሲጓዝ እግሩ ተጎድቶ አንድ ጉድጓድ ሲዘል ጉልበቱ ተጎድቶ ጉልበቱ እየታሸ ቤት ውስጥ አስቀምጠውት ነበረ እና ወታደሮችን አስመጥተው እዛ ቤት ውስጥ በተኛበት እንዲያዝ ያደረጉት ባለው ቃቢ ሰው ናቸው። የሚጨነቱ ለማህበር አባል ናቸው። ወታደሮች በመጡበት ወቅት ልጆቼን ወይ ቤተሰቦቼን ይገልብኛል ከተኛ በኋላ መታችሁ እንድትይዙት ብለው ከተኛ በኋላ ነው አባታችን ቢተኛም መሳሪያውን በደረቱ ላይ ታጥቆ ነው የሚተኛው። እንደነገረኝ ከሆነ በኩለር ላይ ያልጠበቀው ብዙ ሰዎች ራው ላይ ሲረባረቡ መኝታው ላይ የክቡር ዘበኛ ሰራዊቶች ራው ላይ ሲረባረቡ እና አፈሩት ከዛ እንዲዘውት እንደሄዱ ነው የነገረን። ማርታ የሚጨመር ነገር አለሽ? ጥያቄው አይታቸዋል ወይ የሚል ነው። ጥያቄ አላየናቸውም። አላንቲንክ ሙሴም ከዛ በኋላ ሰውየውን አላያቸውም። ማንኛችንም አይተናቸው አናውቅም። ባለው ቃቢ ተባልሳባ ግን እኮ ወረታ ተጽፎ ገንዘብ ተሰጥቷቸዋል እኮ ወደ 10,000 ኢትዮጵያ ብር በዛ ዘመን ሰላሮ ማኒ ይሄን እንዳገኙ አንብቤ ያለው ነኝ። አይ ሰውየው ናቸው ያስያዙት። ምን ሌላ እንትን የለውም። እኔም ይሄን ነው የሰማሁት። እንደዛ ነው ሰውየው የተኛበት ቦታ እንደ ወዳጅ መስለው ተቀበለው አስተናግረው የተኛበት ቦታ ያስያዙት ሰውየው ናቸው። ሲቀበሉ ያው ያስፈልጋቸዋል። ጀነራል ታደሰ በተደረገባቸው ጥቆማ መሰረት በንጉሱ ወታደሮች ተይዞ ወደ አዲስ አበባ መጡ። ከዛ በኋላ ምን ሆነ? የመላው ቤተሰብ እጣ ፋንታ ምንድነው የሆነው? የጀነራሉስ የጓደኞቻቸውስ? እስኪ በዛ ዘመን በነበረው ስሜት የምታስታውሱትን ለሚያደምጡን ተራ በተራ ንገሩን። ክብራትና ክብራን አድማጮች የምትከታተሉት በኦሮሚያ ሚዲያ ኔትወርክ የሚተላለፈው የፍንፍኔ ራዲዮ ስርጭት ነው። ስርጭታችን በቀጥታ ከድረገጻችን www.finfinneradio.org እንዲሁም ፍንፍኔ ራዲዮ በተሰኘው የፌስቡክ እና ዩቲዩብ ገጻችን መከታተል ይቻላል። የዛሬው ፕሮግራማችን በዚሁ ሊጠናቀቅ ነው። ከአቶ ሙሴ ታደሰና ወይዘሮ ማርታ ታደሰ ጋር ያደረግነው ቆይታ ቀጣዩን ክፍል ሳምንት በተመሳሳይ ጊዜ ይዘን የምንመለስ ይሆናል። ስርጭታችን እስከ ፍጻሜ ስለተከታተላችሁም እጅግ እናመሰግናለን አድማጮች። ፕሮግራሙን በማቀናበርና በመስተንግዶ ከእናንተ ጋር የቆየው ኦዳ ሰባኔ። እስከ ሳምንት መልካም ጊዜ።